አዲስ ለየት ያለ የእንቁላል ቅቅል አሰራር ማለት ነው። አዲስ ለየት ያለ የእንቁላል ቅቅል አሰራር። መጀመሪያ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቀይ ሽንኩርት ቅመም ታደርጉና ታቁላሉታላችሁ። ከዛ እንቁላላችሁን ትቀቅላላችሁ። ከዛ እንቁላሉ ከተቀቀለ በኋላ ልጣችሁ ለሁለት ትከፍሉና በዛ አይነት ትጨምሩታላችሁ ማለት ነው፣ ሳታማስሉ። ከዛ ከላይ ጅብና መዘረላ ታረጉበታላችሁ ማለት ነው። በጣም የሚጣፍጥ አዲስ አሰራር ነው። ከዛ በቂጣ ትበሉታላችሁ ማለት ነው። በቂጣ ቆንጅዬ ነው ማለት ነው። አዲስ አሰራር ነው። ይህ አዲስ የተለየ አሰራር አሳየኋችሁ። ይኸውላችሁ ታረጉና ግጥም ታረጉታላችሁ። የቱርኪ አሰራር ነው። የቱርክ አሰራር ነው። እጅግ በጣም ነው የሚጣፍጠው። እኔ አንድ ቀን ጀርቤው ከዛ በኋላ ስሪ አሉ እላችኋለሁ። ሰዎቹ ጀርቡት። ከዛ የሸክላ ሳህን ነው ግጥም እናደርጋታለን። ደስት ግጥም እየሱ ቆንጆ የሆነ ማለት ነው። ከዛ እዚህ አቀራርቤያለሁ ማለት ነው። እንደምታዩት ቂጣ ሙቄ አቅርቤያለሁ። ኩዳርም አቅርቤያለሁ። እንደምታዩት ጎን የሚበላ ነው ማለት ነው። እዚህ ላይ አደረግና ሳህኖችን አቀራርቤያለሁ። ከዛ መብላት እንዴት እንደሚያምር አሁን ላቀርብ ነው ማለት ነው። የሰራሁት እንዳልኳችሁ ለሰውዬ ነው። በጣም ነው የሚያምረው። የተቀቀለ እንቁላል ማለት ነው። እንደዚህ በዛ አይነት መልኩ ሲያምራችሁ እየሰራችሁ ብሉ እላችኋለሁ። በጣም ያምራል። ልቅጠመው እንዳይበርድ እንደዚህ ተቀዳሙ። ራሷ ውበቷ ታምራለች። ዋት እንደዚህ አድርጋችሁ ቂጣችሁንም በዚህ አድርጌ አቀርባለሁ ማለት ነው። ዘባዶ ሳለው ደግሞ ዘይቱን አደርግበታለሁ። ከዛም መብላት ነው እላችኋለሁ። መብላት